መጨረሻ አላህ ያሳምረን። ስለ ራሳችን እንጨነቅ፣ ስለ ሰው ብዙ አናውራ። የራሳችን ጉዳይ ቢዚ አድርገን ሐቂቃ ቀብር አፈር ያለብሱንና ሁሉም ወዳጅ የምትሉት ሰው በአጠቃላይ ጥሎ ይሄዳል። ሁሉም ስለ ስራው ስለ ኑሮ ከዛ በኋላ ይጨነቃል። የሰው ልጅ በባህሩ ረሺ ነው፣ ይረሳል። የማይረሳንን ግን ስራ ሰርተን እንሂድ። ቀብራችን ብርሃን ነው ወይስ ጨለማ ነው? ቀብራችን ሰፊ ነው ወይስ ጠባብ ነው? ጭንቀታችን ይሁን ዱዓችን ይሁን ስለ መጨረሻችን ጉዳይ ሊያሳስበን ይገባል። አላህ የሁላችንም መጨረሻ ያማረ አላህ አድርግልን። ረሱል ዓለይሂ ሰላቱ ወሰላም በአንድ ሐዲስ ምን አሉ? ኢዛ አራደ አላሁ ቢዐብድን ኸይረን ኢስተዕመለሁ። አላህ ለአንድ ባሪያው መልካም ነገር የሻለት ጊዜ ያሰራዋል አለ። ኢስተዕመለሁ ቃሉ ወከይፈ የስተዕሚሉሁ ብለው ጠየቁ ሰሃቦች። ቃለ ዩወፊቅሁ ሊዐመሊን ሳሊሕ። አላህ መልካም ለመልካም ስራ ይወፍቋል፣ ይገጥመዋል። ቀብለ መውቲሂ ከመሞቱ በፊት። ረዋሁ አሕመድ ወትርሚዚዩ ወሰሐሐሁ ልአልባኒይ። ከመሞቱ በፊት ለመልካም ነገር አላህ ያጨዋል፣ መልካም ነገር ላይ ይገኛል፣ ከመጥፎ ነገር ይርቃል አሉ ነቢዩ ዓለይሂ ሰላቱ ወሰላም። በሐዲሳቸውም እንደጠቆሙን አን ዓብድላህ ብን መስዑድን ረዲየላሁ ዐንሁ ቃል ሐደሰና ረሱሉላህ ሰለላሁ ዐለይሂ ወሰለም ወሁወ ሳዲቁል መስዱቅ። ምን አሉ? ኢነ ረጁለ ለያዕመሉ ቢዐመሊ አህሊ ናር። አንድ ሰው የጀሃነምን ስራ ይሰራል ሐታ ማ የኩኑ በይነሁ ወበይነሃ ኢላ ዚራኡን። በእሱና በሞት መካከል በስራው መካከል ትንሽ ስንዝር እስክትቀር። ፈየስቢቁ ዐለይህ ልኪታቡ። ከዛም መጽሐፉ የተጻፈበት ነገር ይቀድመዋል።